በግራ ስፖኪዮ ብቻ ያያየን 8 ቁጥር መሰናክል እንዴት በቀላሉ መስራት እንደምንችል አብረን እናያለን። ሰላም ጤና ይስጥልን የቲኤችኤም ቲዩብ ቤተሰቦች፣ ለዛሬ ዘላችሁ የመጣነው የአውቶሞቢል የ8 ቁጥር መሰናክል አሰራር ነው። እንደተለመደው እስከ መጨረሻው አብራችሁን ስለምትሆኑና ሰብስክራይብ፣ ላይክ እንዲሁም ለምትሰጡን ሀሳብና አስተያየት ከወዲሁ ከልብ እናመሰግናለን። በቀኝ በኩል ያለውን ጉቶ እንዳይገጭብን ስንገባ በቻለው መጠን ወደ ግራ ጥበንና ትንሽ አፍንጫ ወጣ እስኪል ወደ ቀኝ ለመስበር አፍንጫ ወጣ ሲልልን መሪያችንን ወደ ቀኝ ሰብረን በቀኝ በኩል ያሉትን ጉቶች ሲጠጋ ወይም አፍንጫው እዚህ ውስጥ ሲገባ ደግሞ መሪያችንን ወደ ግራ እንስብና የመጀመሪያውን ጉቶ ጠጋ ሲላት ፊት ለፊት ያለችው እንደምታዩት አፍንጫው ወደ መጀመሪያው ጉቶ ሲጠጋ ወደ ግራ ይወሰድነው መለስ ያደረገን መኪናው ቀጥ ብሎ ስትሬት እንዲወጣ አቋቋማችን በዚህ መልኩ ከቆመ ስንመለስ በጣም ቀላል ነው የሚሆንልን። የኋላ ማርሽ አስገብተን በግራ በኩል እያጠበብን የኋላ ጎማው አራተኛ ጉቶ ጋር እስኪደርስ እንሄዳለን። አራተኛ ጉቶ ጋር የኋላ ጎማ እስኪደርስ በግራ በኩል እያጠበብን መሄድ። ከጠበበብን ሰፋ ከሰፋ ጠበብ አድርገን፣ ጥበቱ ግን ልክ በምትመለከቱት ልክ መሆን አለበት። ከዚህ በፍጹም መስፋት የለበትም። ከሰፋ አፍንጫው በቀኝ በኩል ያሉትን ጉቶች ስለሚጋጭ እንዳይሰፋብን ልክ አራተኛ ጉቶ ጋር ሲደርስ አንድ ዙር ወደ ግራ እንሰብራለን። አንድ ዙር ወደ ግራ እንሰብርና በዛው በግራ ስፖኪዮ ከኋላ 4 ጉቶች አሉ። ከአራቱ 3 ጉቶች ተሸፍነው አንድ ጉቶ ሲቀር እንቆማለን። ከኋላ ካሉት 4 ጉቶች 3ቱ ተሸፍኖ አንድ እስኪቀር፣ ልክ 3 ተሸፍኖ አንድ ሲቀር እንቆማለን ማለት ነው። ስለዚህ መሪ ወደ ግራ ስለሳብን ከኋላ ያለው ቦዲ ወደ ግራ ይሄዳል፣ አፍንጫው ደግሞ ወደ ቀኝ ይሄዳል። ስለዚህ በጣም አጥበን ካልቆምን በቀኝ በኩል ያሉትን ጉቶች ስለሚጋጭ አጥበን ነው አራተኛ ጋር መድረስ ያለብን። ልክ እንደምትመለከቱት 3ቱ ተሸፍኖ አንድ ጉቶ ቀርቷል። ከዛ አሁን የወሰድነውን አንድ ዙር መሪ ወደ ቀኝ እንመልሳለን። ከዛ ደግሞ አንድ ተጨማሪ መሪ እንበደራለን ወደ ቀኝ። ስለዚህ 2 ወደ ቀኝ፣ ይሄ የወሰድነው ነው። አንድ ደግሞ መበደር። በጣም አሪፍ። ከዛ 4 ጉቶች እስኪሆኑ ወደ ኋላ 4 ጉቶ ሲታየን ቆመን ወደ ቀኝ ወሰድናትን አንድ ዙር መሪ ወደ ግራ እንመልሳለን። ስለዚህ ይሄ 2 ይታየናል። 3 አራተኛው ትንሽ ሰፋ ሲል በጣም አሪፍ። አሁን አንድ ዙር ወደ ቀኝ ወሰድነውን ወደ ግራ መልሰን ጎማው ቀጥ ብሏል እንደምትመለከቱት። በግራም በቀኝም ስፖኪዮ እያየን ወደ ኋላ ቀጥ ብለን እንወጣለን። መሪ መንካት የለብንም። ከነካ ነው ጠቧል ሰፍቷል ብለን ከነካን የፊት ጎማ ይነካብናል። ስለዚህ መሪያችን ከተስተካከለ በኋላ ምንም መሪ ሳንነካ በግራም በቀኝም እያየን ወደ ኋላ እንሄዳለን። ሙሉ ጉቶ በግንባር መስታወት እስኪታየን። አሁን ያሳየኝ ቪዲዮ ገብቶኛል፣ ግን በተግባር እዛው መፈተኛ ቦታ ላይ እየሰራው ራሴ መገምገም እፈልጋለሁ የምትሉ ከስር ባለው ስልክ ቁጥር ያናግሩ። በቀጣይ በሌሎች ቪዲዮዎች እስክንገናኝ መልካም ጊዜ። ቻው።